በመጀመሪያ ይሄ ዩቲዩብ አካውንት አዲስ ነው እና ሰብስክራይብ አድርጉ። ሞር የማዳም ቅመሞች ሰብስክራይብ አድርጉ ትጠቀማላችሁ። ሌሎቻችሁ ሰብስክራይብ በማድረግ አበረታቱኝ። እሺ የጠየቃችሁኝ ጥያቄ ምንድን ነው? ማዳምሽ ቲክታክ ላይ አታገኝሽም ወይ? እኔ በተደጋጋሚ አዲስ አካውንት ከፍታለሁ ግን ማዳሜ ታገኘኛለች። እንዴት ነው ቲክታክ የምትጠቀሚው ወይስ ታውቃለች ወይ ነው ብላችሁ ጠይቃችሁ ማለት ነው። እና እንደምጠቀም እና ቲክታክ ላይ ለምን ነው የምታገኘኝ እባክሽን ላላችሁኝ፣ ቲክታክ ላይ የምታገኛችሁ በሶስት ምክንያት ነው። አንደኛው ምክንያት እዚህ ቲክታክ ላይ የፖስታችሁትን ቪዲዮ ዳውንሎድ አርግታችሁ ቀጥታ ዋትሳፕ ሊሆን ይችላል፣ ኢሞ ሊሆን ይችላል፣ ቴሌግራም ሊሆን ይችላል። ኤቭሪቲንግ እነኚህ እንደ ቴሌግራም የምንጠቀምባቸው አፕሊኬሽን ላይ ሄዳችሁ ስቶሪ ስታደርጉ ነው። ምክንያቱም ማዳሞቻችን ከኛ ጋር ኮንታክት አላቸው። እናንተ የምታደርጉት ስቶሪ ምናልባት ፎቶችሁን ቢሆን ይችላል፣ ፎቶችሁን ብቻ ሊሆን ማለት ነው። ግን እነሱ እናንተ ስቶሪ በምታደርጉ ሰዓት ከቲክታክ ላይ የወረደ ቪዲዮ ዩዘር ኔም አለው እና በዛ ዩዘር ኔም ነው ሰርች አርግተው ቲክቶክ ላይ የሚያገኟችሁ ማለት ነው። አንደኛው ስህተታችሁ እሱ ነው። ለዛ ከቲክታክ ላይ ምንም አይነት ቪዲዮ ሰርታችሁ ፎቶ ፖስታችሁ በዘፈን ነው ምንም ችግር የለውም ብታየውን ብላችሁ ነው የምታደርጉት። ግን ዩዘር ኔማችሁን ስለምታገኝ እናንተ ከቲክታክ ላይ ዳውንሎድ ግዴታ ማድረግ እንኳን ካለባችሁ ዳውንሎድ አርግታችሁ ዩዘር ኔሟን ፓርት ክሩፕ አድርጉት። ወይ ደግሞ ኢሞጆች አሏ የተለያዩ የምትስቅ ምናምን የተለያዩ ኢሞጆች አሉ። እሷን ፓርት ሸፍኗት ማለት ነው ዩዘር ኔማችሁን እንዳያገኙት። እና ሁለተኛው ደግሞ የምትሳሳቱት ስህተት በጣም በቃ ዋነኛው ስህተታችሁ እሱ ነው። በትክክለኛ ስማችሁ ነው ቲክታክ አካውንት የምትከፍቱት። ለምሳሌ እኔ አሁን ትክክለኛ ስሜ ከሪማ ነው። ከሪማ እንደሆንኩኝ ደግሞ እነሱ ያውቃሉ። ግን ቲክታክ አካውንቴ አይካን ነው። ገባችሁ? በትክክለኛ ስሜ ግን እኔ ብከፍት በቀጥታ ከሪማ ብለው ሰርች ሲያደርጉ ይመጣላችኋል። ከዛ ውስጥ ይመርጣሉ፣ እኔን ያውቁኛል፣ ያገኙኛል። ገባችሁ? ይሄ ሲምፕል ነው ለእነሱ ለማግኘት ማለት ነው። ግን እኔ ምንድን ነው ያደረኩት? አይካን ብዬ ነው ቲክታክ አካውንቴን የከፈትኩት ማለት ነው። ለዛ አያገኙኝም። አሁን እንዴትም ብለው ገምተው ከሪማ ቲክታክ ላይ አይካን ብላ ስሟን ታደርጋለች ብለው ሊገምቱ አይችሉም። ጭራሽም አያስቡትም ማለት ነው። ለዛ ቲክታክ ስትከፍቱ በትክክለኛ ስማችሁ አትክፈቱ። በቀላሉ ነው የሚያገኟችሁ፣ ስማችሁን ሰርች አድርገው ማለት ነው። በቀላሉ ያገኟችኋል። እና ደግሞ ሌላው ደግሞ ሶስተኛው ምክንያት ደግሞ እነሱ በሚሰጧችሁ ሲም ቲክታክ አካውንት መክፈት። ገብቷችኋል? ቲክታክ ላይ ምን አለ መሰላችሁ፣ ሴቭ ያደረጓቸው ቁጥሮች ሲከፍቱ ቲክታክ ላይ ስክሮል ስታደርጉ ይሄ ኮንታክታችሁ ነው ቲክታክ ከፍቷል ብሎ ያሳያችኋል። በጣም ተጠቃሚ ከሆኑ ስክሮል ሲያደርጉ ይሄ ኮንታክታችሁ ነው ቲክታክ ተከፍቷል ብሎ ለእነሱ ይነግራቸዋል ማለት ነው። ከዛ ያገኟቸዋል ማለት ነው በቀላሉ። ለዛ እነሱ በሰጧችሁ ሲም ቲክታክ አካውንት መክፈት የለባችሁም ማለት ነው። እና እንዴት ነው መክፈት ያለብን ካላችሁ ደግሞ እያዳመጣችሁኝ ነው እና ይጠቅማቸዋል። ሰብስክራይብ አርጉኝ ፕሊስ፣ ሰብስክራይብ አርጉኝ። ገና መክፈቴ ነው። እና እንዴት ነው መክፈት አለብኝ ስትሉ ደግሞ መክፈት ያለባችሁ አንደኛ ትክክለኛ ስማችሁን ሳይሆን በሌላ ስም፣ እኔ አሁን አይካን ማለት እችላለሁ ማለት ነው። ገብቷችኋል? እናንተም የምትፈልጉትን እንግሊዘኛ ሊሆን ይችላል፣ አማርኛ ሊሆን ይችላል፣ የፈለጋችሁትን ቃላት ተጠቅማችሁ ጉግል አካውንት ትከፍታላችሁ ማለት ነው። ኢሜል ስትከፍቱ ከዛ በዛ ኢሜል ሄዳችሁ ቲክታክ አካውንት ትከፍታላችሁ ማለት ነው። ገብቷችኋል? በትክክለኛ ስማችሁ የተከፈተ ኢሜል ከሆነ ዩዘር ኔማችሁ የኢሜላችሁ ስም ስለሆነ ዞሮ ዞሮ ያገኟችኋል። ለዛ ኢሜል ስትከፍቱ ፓስወርዱ እንዳይጠፋባችሁ በራሳችሁ ሳይሆን ሌላ በቃ በሌላ ስም በምትፈልጉት ስም ልክ እንደኔ ማለት ነው በምትፈልጉት ስም ትከፍታላችሁ ኢሜል። ከዛ ቲክቶካችሁን ስትከፍቱ ስልክ ቁጥር አለማስገባት፣ በኢሜላችሁ ብቻ ዳይሬክት መክፈት ማለት ነው። እና
ከከፈታችሁ በኋላ ኢንሻላህ አታገኛችሁ። በጣም ፌመስ ቲክታከር ካልሆናችሁ በስተቀር እናንተ ባላችሁት። እኔ እንኳን ቲክታክ ላይ ከ87,000 አሁን 88,000 ገብታችኋል መሰለኝ ኦልሞስት። አዎ እንደዛ እንኳን አታገኛችሁ። በጣም ፌመስ መሆን አለባችሁ። በጣም እሷም ቲክቶክ ተጠቃሚ ከሆነች የእናንተን ቪዲዮ የማግኘት እድሏ ከፍተኛ ይሆናል። ከ200,000 ከ300,000 ከ400,000 በላይ ተከታይ ካላችሁ እና ደግሞ ቪዲዮችሁ ቫይራል በተደጋጋሚ ከ200 ከ300,000 በሚሊዮን ቤቶች የሚታይ ቪዲዮ ካልሆነ በስተቀር እርግጠኛ ነኝ ማዳማችሁ አታገኛችሁ። ገብቷችኋል? ገና 10,000 አሁን የኔ ቪዲዮዎች 10,000 200,000 1 ሚሊዮን የገባ ቪዲዮ አለ፣ ግን ስቲል እስካሁን አላገኙም። ልጆቿ በጣም ነው የሚጠቀሙት። እሷ አይዶን ነው አላውቅም ማለት እኔ ከእሷ ጋር ስለማልከታተላት ቲክታክ ትጠቀም አትጠቀም አላውቅም፣ ግን አረብ እስከሆኑ ድረስ አይጠፋም ቪዲዮዎች። እነሱ ቪዲዮ ባይፖስቱ ቪዲዮዎችን ያያሉ የሚያዝናናቸው እና በጣም ፌመስ ካልሆናችሁ ይህንን ያልኳችሁን ስቴፕ ከተከተላችሁ ኢንሻላህ አታገኛችሁ። እና ስታገኛችሁ ደግሞ እኮ ደህና አሁን እኔ እነሱን የሚነካ ቪዲዮዎችን ሰራለሁ። እናንተ ይምኪን እነሱን የሚነካቸው ቪዲዮዎች እኮ ላሰሩ ትችላላችሁ። ግን አሁን እኛ ክፍላችን እንገባ የለም ያው ክፍላችን ስንገባ ከምናውቀው ከጓደኞቻችን ምናምን ጋር ላይቭ ላይ እናመሻለን። ገብቷችኋል? እነሱ ደግሞ ያንን አይፈልጉትም። እስካሁን አልተኛሽም ምናምን የሚለው ይመጣል እንጂ አንዳንዶቻችሁ ቲክታክን ኖርማል አትጠቀሙትም ይሄን ያህል። እና ደግሞ የሚገርማችሁ እዚህ ቲክታክ ላይ ኤምነኝ የከሌት ወዳጅ ኤምነኝ የእንትና ኤምነኝ የወለየዋ ኤስነኝ እንትና እያሉ የሚከፍቱት በነገራችን ላይ ወደው አይደለም እንዳይገኙ ነው። አንደኛ ማዳማቸው እንዳታገኛቸው ሊሆን ይችላል። ሁለተኛ ደግሞ ፋሚሊ እንዳያገኛቸው ሊሆን ይችላል። ሰርች አርግቶ ማለት ነው። እና እነዛን ስሞች እኔ እደግፋቸዋለሁ። እና አንድ ሰሞን እንደውም ሙድ ሲያዝብን ነበር የማዳም ቅመሞች ኤስነኝ ከሌና ፋቂ እዚህ አረብ ሀገር ያላችሁ ምናምን እያሉ ብዙዎቹ እንትን ይሉብናል። እኛ ግን ምክንያታዊ ነኝ ልላችሁ ፈልጌ ነው። እና ውዶቼ ይሄንን ስቴፕ ተከተሉ። ኢንሻአላህ ከአላህ በታች አታገኛችሁም። መጥፎ ነገር ማሰሩን ከሆነ ብታገኛችሁ አዲ እንደኔ አይነት ቪዲዮ ማሰሩ ከሆነ እኔን ያገኘችኝ ቀን የምሬ ነው ደም ግፊቷ ነው የሚጨምረው። ምክንያቱም እነሱን አታክ እያደረኩኝ እኔ የምሰራው እነሱ ላይ ነው ማሾፈው እና ለእኔ ከባድ ሊሆን ይችላል። እናንተ ግን ዝም ብላችሁ ፎቶችሁን ከሆነ የምትፖስቱት ያው ኦንላይን ላይ እንዳታገኛችሁ ነው። እና እህት አለም ይህን ጥያቄ የጠየቅሽ ልጅ ቲክቶክ ላይ ነው እርግጠኛ ነኝ መተሽ ታየዋለሽ። እና ይሄንን ስቴፕ ተከታይ ደግማ አታገኝሽም። እና ሌላው ሰብስክራይብ አግዙኝ። እኔ ዩቲዩብ ላይ መስራት እፈልጋለሁ። ለዛ ሰብስክራይብ አድርጉኝ። አትጎዱም። እኔን አንድ ሰው ሰብስክራይብ ብታደርጉ አትጎዱም። እና እወዳችኋለሁ።